እስቲ ወደዚህ ምንድን ነው? ቀጥለው ነው አይደለም ፀጉሬን ያሳደግኩትኝ የፊት የምሰራበት ስራዬ ጋራ እንትን ይህንን የመጥፎ መንፈስን በመቃወም እና ወደ እንደ ባህታዊ እንደ አባቶች ባህታዊ ለመሆን ፈልጌ ነው። እናም እምነቴም በኦርቶዶክስ ነው እንጂ ራስ ተፋሪያኒዝምን አይደለም። እንደዛ ባህታዊ ልትሆን ነው? ባህታዊ ነው። ምስሉን ነው ወይስ መሆኑ? ምስሉን ለመሆንና ብሮዬም ደግሞ በመንፈሴ ያው መቼስ መጠንከር እንደነሱ መጠንከር ባልችልም ግን ለመሆን በመንፈሱና በእግዚአብሔር ጸጋ እለምናለሁ። ታዲያ ሆንክ? አልሆንኩኝም ግን ከእግዚአብሔር የሆነ የተለየ ነገር ናየው። አሽሻ አትወስድም? አጨስ ነበረ። ሺሻ ማጨስ ነበረ። ጋንጃ ማለት ሲጋራ፣ ማሪዋና ይሄን ከእንደገና እንትን ሺሻ ማጨስ ነበረ። አዎ ልክ ሺሻ የሚወስዱ ሰዎች እንዲህ ነገር ደስ ይላቸዋል። ቀንዳ ቀንድ ነገር ምናምን። አሁን ይሄን ብትለቀው አሁን ቀንድ መሆን ይችላል። እስቲ ቆይ አውጣው፣ ላስቲኩን አውጣው። አሁን ማታ ቢጨልም ኖሮ እኔ እሸሻለሁ ራሴ። እውነቴን እኮ ነው። አሁን ይሄ ቢጨልም አንዳንዶቹ እንዲህ ያስሩታል። እንደዚህ ያደርጉና አንዱን በዚህ ሌላውን በዚህ አድርገው ያቆሙትና ኧረ በስላሴ አይ ማሪዋና ልክ እንዴ ነው የሚያደርገው። ግን ከአሁን በኋላ እርሶን ካገኘው በኋላ የሚቀጥለው ህይወቴ ማሪዋና ለማቆም ነው ማስበው። ከእንደገና በማጨስበትም ሰዓት ላይ አጭሼ መጥፎ ነገር የማደርግበት ነገር የለኝም። በብዛት ራሴን ሚዲቴት ለማድረግ ነው የምጠቀመው። በህሊናዬ በማየት መዝሙሮችን እሰማለሁ፣ እጸልያለሁ። እያጨስክ ነው የምትጸልየው? ማለት አይደለም፣ ጠዋትና ማታ ጸልያለሁ፣ ግን ቀኑን ላይ ወይም ማታው ላይ ላጭስ እችላለሁ። ከዛ ቁጭ ነው የሚያደርግህ ወይ? ሲያጨሱ አንዳንዱ ይደብተዋል፣ አንዳንዱ ለብቻ ያስቀዋል፣ አንዳንዱ ያስለቅሰዋል፣ አንዳንዱ ደግሞ ፈላስፋ ያደርገዋል። ያንተ የትኛው ነው? ምናልባት ፈላስፋ ያደርገኛል ማለት ብዬ እህል ይሆናል። ምናልባት እሱ ላይ ነው ትኩረት ማለት ከዛሬ 3 ዓመት በፊት የሆነ እንትን ታየኝ የሆነ ክብ ከ3 አቅጣጫ ላይ ብርሃን የሚወጣበት እና እንዲህ 30 ሜትር ርቀት ላይ የሆነ ፓርክ ላይ ነበርን። ጓደኞች ነበሩ፣ ሌሎች አበሾችም። አንድ አበሻው ቀጥሎ አየው። ከዛ ሌሎች ሳያዩት ተወንጭፎ ጠፋ እና ያን ነገር ካየሁኝ በኋላ ፊት የነበረኝ ማንነቴ ተቀየረ። ማለት በቃ ደነገጥኩኝ። ከዛ በቃ ወደ 4 ዓመት ሁሉ ቤቴን ዘግቼ ማልቀስ ሆንኩኝ። መጸለይ ከእንደገና ከሀገሬ በመውጣቴ በጣም ተጸጸትኩኝ፣ ተሰማኝ። ጊዜያዊ ስራ አንተ ውስጥ ያለው ስማ። አዎ ነገ እንግዲህ ቁርጥርጥ ጣርቀሽ እዚህ ማምጣት ነው። እሺ። ከዛ በኋላ ይሄ ሺሻ ጋንጃ ምናምን የሚለው ነገር ታቆማለህ። ኖርማል ኢትዮጵያዊ ለምን አትሆንም? ኖርማል ኢትዮጵያዊ መሆን እንደውም ትክክለኛ ኢትዮጵያዊ መሆን ነው ፈልገው ማለት ኢትዮጵያ። ይሄን ስትቆርጠው ያ ውስጥ የገባ ይወጣል። ይቅርታ ደግሞ እንትን ከዛሬ የሆነ ነገር አንገቴ ላይ አንቀኝ ዛር ነው ስተው ግድ የለም። እንደዚህ ትንሽ የሞራል ቆራጥነት ይጠይቃል። ዛሬ ሺሻ አልወሰድክ ማለት አልወሰድኩም። ሲጋራ ማለጭስኩም ነገር አላጭስም። አንዳንዴ ሺሻውን ይወስዱና የሚያደርጉት ስለማያውቁ ለዚህ ነው የጠየቁት። ምክንያቱም በስካር መንፈስ ያደርጉና በኋላ ይቆጫቸዋል። ይህንን ጥያቄ ያቀረብኩት አለ ምክንያት አይደለም። ሰክሮ የሚያደርገውና በራሱ አእምሮ የሚያደርገው መካከል ውጊያ አለ እና 1 ኪሎ አይሆን። እስቲ ከፍ አድርግ እናሳያቸው። እና ሉሲ ወይ ሉሲ ትሳለማለች።
ኦርቶዶክስ ትማራለች። ኦርቶዶክስ ትምህርት ቤት ዲያቆኖች ያስተምሯታል እና አሁን በቅርቡ ከ3 ወር በኋላ 3 ሳምንት በኋላ 3 ሳምንት ጾማ ትጠመቃለች። በቅርቡ ክርስትና ትነሳለች። በጣም ጥሩ። ግን ከአሽሹ ጋር ከሆነ ችግር ነው። የሆነ እንዲህ ጣዖቶች ቡዳ ቤቷ ውስጥ ወይም ደግሞ ግማሽ ዝሆን እና ግማሽ ሰው የሆነ ነገር እና አታምንበትም እንደ እግዚአብሔር ብላ ግን የሆነ ዊሽ ባረግለት ይሰራል ፓወሩ የሚል እምነት አላት እና ባለፈው እንደነገርኩት ወደ እረፍት ሄጄ ነበረ እና እንደዚህ መጥፎ ነገሮችን እንደተመኘችለት ነግራኝ ሆነ በጣም መጥፎ ስሜት ሰምቶኝ በጣም ያስቸግረኝ ነበረ እና ወደ ሳምንት ያህል ማለት ነው እና ልክ ከመጣሁኝ በኋላ እየጸለይኩ በጣም አልቅሼ እንትን አንገቴን አነቀኝ እና የሆነ ከዛ በኋላ ሰውነቴ ሁሉ ሌላ ስሜት ተሰማኝ። የት ነው ያለው ይሄ አሁን እንደ ጣዖት የሆነው ነገር? ቤቷን ያላት በወርቅ የተሰራ ነው። በወርቅ የተሰራ እንትን የቡዳ ኢሜጅ እና ደግሞ አንዱ ደግሞ በሌላ እንትን ምስል የተሰራ እሱ መጥፎ ነው በላት። ይሄ በጣም አደገኛ ነው በላት። You have to put that out of that's really bad. Yeah, we have put out till 1 month everything out of the home. Okay, so yeah, I say we have put that out of our home. We understand why, the meaning and everything. And now we feel really better even at home. እንትን ትላለች ማለት እንዴት ነው? እኔ በራሴ እንትን ስለ እግዚአብሔር እንዴት አረት እንዲገባቸው ማድረግ በጣም ይከብዳል ለነሱ እና እኔ አሁን በበኩሌ ይሄን ነገር እንትን ሰይጣን ነው ብዬም ኤክስፕሌን አድርጌላት ነበረ። ግን ሰይጣንነቱም አክሴፕት አታደርገውም እሷ እና የሆነ ስፒሪቹዋል የሆነ እንትን ነገር እንደሆነና ፊልም የሆነ ብታደርገው የሚል የሆነ እንትን አላት ውስጧ። ግን እንትን ቶሎ አይቀበሉም ነው አያምኑም ነው ወይስ ዝም ብለው በቃ ተጨባጭ ነገር ይፈልጋሉ? ቶሎ አያምኑም። ከነገና ቢያምኑም ምን እንጃ እንትን የሚያደርጉት ነገር ከቤተሰቦች እሷም ከቤተሰቦቿ ነው የወረሰችው እና በድብቅ ነገር የሚያደርጉት ነገር ይኖራል ይመስለኛል እና እንትን አይሉትም ለይምሰል ነው እንጂ አመን የሚሉት በትክክል አያደርጉትም ብዬ ነው የማስበው ነው። አይ መውጣት አለበት። ክፉ መንፈስ ምልክት ነው በላት። You have to put it out. That is really a bad spirit. But we put it out. አንገቴ ከታነኩ በኋላ ከዛ በኋላ ግዴታ መውጣት እንዳለባት ነግሪያት እና ያወጣችበት አጋጣሚ አለ። ግን ያው መደበቅ አይነት ነገር ነው እንጂ ከፊት ለፊቴ ግን ማውጣት ሙሉ በሙሉ ወይ እንትን ማለት እንደዚህ ነው። ይኸውልህ ይሄ ነው ምን አይነት ጣዖት ነው በእናት? እችማ ዚዮስ ናት። አይዞ ይሄ ነገር ምንድን ነው? ከምን የተሰራ ነው? እኔ እንጃ እሷ ታውቀዋለች። Yeah, I have just bought that like a decoration in India. But I put in my home. What's the name of it? Yeah, but in India they believe is a god, but I never have believed is a god. What's the Ganesh. name of Ganesh. The name of what's the name? What's the name of it? The main name is what? Ganesh. ዳኔሽ። ዋው ዳኔሽ የምትባል የዝሆን ምልክት እና ገጽ ያላት ናት። የጣዖት ክፍል ናት። ይሄኛው የአርጤምስ እና የዚዮስ ምልክት ነው። እንዲህ አይነቱ በብዛት ምንድነው ራሱ ስሪቱ ምንድነው? ወርቅ ነው እና ከወርቅ የተሰራ ነው። በወርቅ የተሰራ የጣዖት ምልክት ነው። ይሄ ደግሞ በጣም የተለመደ የመናፍስቱ የአደጋ ገጽታ አንደኛው ክፍል ነው። በል ይሄ አስቸጋሪ ነው በል እና ይሄ የመንፈስ ምልክት ነው። ይሄ እቃው አይደለም የሚታየው በላት። spiritual source ነው። Sign of spirit. It is not we don't have to see this the material but it is the sign of the spirit. the sign of the spirit. ይቅርታ እኔ አባ እንትን ሕፃን ሆኜ ነበረ አገር ቤት እያለሁኝ ሕፃን ሆኜ የሆነ አባቴ የጠንቋይ ቤት ውስጥ ይኖር ነበረ እና ፍየል ይታይ ነበር። ሕፃን ሆኜ ነጭ ፍየል ማለት ነው እና ይሄ ነጭ ፍየል ከእንደገና ደግሞ ቤት ስንቀየር ሌላ ቦታ የሆነ የማላቀው መንፈስ ሰውነቴን ኦፕራሲዮን ነገር ልክ እንደ ሰውነት ሲቀደኝና አጥንቴ ሲያወጣ ይታወቀኝ ነበረ። የነካኝ
የነካኝም የእጅ እንትን በጣም ረጅም እጅ ያለው እና አይታየኝም። ግን በመጣብኝ ሰዓት ላይ ግን ሲወጣብኝ ሰውነቴን አይንቀሳቀስም፣ እጄ እንትን አፌ አይጮህም እና ከዛ በኋላ ይሄንን እንትን ብሎኝ ቀዶኝ እንደዚህ አውጥቶ ከሆነ እንትን እና ያው ነው የተያያዘ የጣዖት የቃልቻ ቤተሰብ ምልክት ነው ይሄ። ከኋላ በኩል ያለ የጣዖት መንፈስ ምልክት ያው ሰይጣን ነው። እና ደግሞ አገር ቤት እያለው አባቴ እንደዚህ ያግዛሃል ብሎ የመናዊ ሰውዬ ነበሩ። ከማር ጋራ በጥብጠው የሆነ ነገር አጠጡኝ እና ነገሩኝ ስለ ህይወቴ እንትን ማለት ነው ወደፊት የምኖረውን ህይወት። ከዛ በኋላ የኖርኩትኝም ህይወት ግን ሳላስበው ግን እሳቸው የነገሩኝን ህይወት ኖርኩትኝ። እየኖርክ ነው ያው በመንፈሱ ስለገባ መንፈሱ ያንን የተባለውን ነገር ነው የሚያመጣው። አተ ይቺ ጸጉር ደግሞ ቁልጭ ያረካት። አሁንማ እንደው ኦሪጂናሉን ሰው ነው የመሰልከው። አሁን ኦሪጂናል ለመሆን ፈልጌያለሁ እንትን ወስኛለሁ እና ላደረጉልኝ ፈውስ በጣም አመሰግናለሁ። እሷንም ከራታ ደንበኛ ክርስቲያን እንድትሆን ይኸው መስቀል አድርጋለች። አዎ ስለዚህ አጠንክራት። ይሄ ነጩ ግን በጣም ልፍስፍስ ነው። በዚህ በእምነቱ ነገር አስቸጋሪ ነገር ነው። እንደ አበሻ አይደለም። አበሻ እኮ ተንኮሉንም ከያዘ እዛው ውኝ ነው፣ መልካሙንም ከያዘ እዛው ውኝ ነው። ይሄ ነጩ ግን ድብልቅልቁ ነው የሚወጣው። ዝም ብሎ መኪያቶና ስፕሪቶ ነው ስፕሪስቶ ነው ምናምን የምትሉት እንደዛ ነው የሚሆነው። እና በደንብ አቋም እንዲኖራት ንገረን። አተ ስም አንተ አብሮ አደግ አንዳንዴ እነሱና ሰይጣኑን መለየት ያስቸግራል። በል በርታ በርታ። ስንት ዓመት ነው ካስካት? እዚህ ጋር ስንት ዓመት ነው ካስካት? ከልጅነቷ የት ሀገር ነው ያስካት? ኤርትራ። ለምን ያስካት? ደስተኛ እንዳትሆን። ለምን ያስካት? ደስተኛ እንዳትሆን። Bonjour monsieur. Bonjour. Je voulais juste vous saluer. ና እባክህ ጁጁ በልልኝ። ና ጁጁዋ ምናምን በልልኝ። ና Je suis venue avec des amis. እዚህ መጣሁኝ ከጓደኞቼ ጋር። Je voulais vous saluer ou dire bonjour. እርስዎን ሰላም ለማለት ነው የመጣሁት። እሺ እንኳን ደህና መጣሽ። Vous avez bienvenue. De la Chaux-de-Fonds. De Châtel. Oh, non, c'est pas ça il dit. Vous avez bienvenue. Bien. Bienvenue. Oui, très bien. Très bien, ça me plaît beaucoup. Oui, formidable. እሺ ምናው ምን ልርዳሽ? እሺ ና ጸጋ። እስከ vous chercher maintenant de quoi? Qu'est-ce que je cherche? Oui, Rien. c'est juste de salutation. Je voulais juste accompagner des amis et puis voir monsieur. ሰላምታ ብቻ ለማቅረብ ነው፣ ሌላ ምንም ጉዳይ የለኝም። እሺ Très bien. ክርስቲያን ነሽ? Vous avez chrétien? Comment? Vous êtes religion chrétien? Oui, j'aime le Seigneur. እሺ ሰላምታውን ተቀብያለሁ። Merci à vous. እሺ እግዚአብሔር ይስጥልን። ግራስ J'ai quelque chose pour vous. Hein? Ok? እሺ Non. አዎ የቸርነት ስራ ላታረግልኝ ደስ ብሏት ነው። አታሳይብኝ ነበር ያለችው። 100 አረንጓዴ ሂሮ ሰጣኛለች። Je dors pas, j'ai la peine à dormir, donc c'est juste... አንተ ደግሞ ለኔ ነው የምትነግረኝ? እሺ አተ ስማ አተ ሰይጣን ከአሁን ሰዓት ጀምሮ እንቅልፍ እንዳትነካበል በለቅ። አያንተ ቶሎ ልቀቅ። ከአሁን ሰዓት ጀምሮ ከላቆማለህ። Il faut pas lui empêcher de dormir. አብሮ ያደገ ነው ይሄ ቁልጭልጭ የሚል ነው። C'est grandi avec vous. ነግሬያለሁ። ጠዋት C'est grandi avec ጠዋት vous. ደግሞ በደንብ ትጠመቂያለሽ። Venez tôt le matin. Demain, venez passer ici tôt le matin pour le baptême. Ah, Venez mais demain tôt le matin. j'ai déjà eu baptême. አዎ Oui. Oh là là, beaucoup.
Aujourd'hui, በቃ ችግር የለም። አሁንም እንቅልፍ ይወስድሻል። ነገ ደግሞ በጣም እንገናኛለን። à partir d'aujourd'hui, vous dormirez tranquille. Merci beaucoup. Merci beaucoup. Merci beaucoup. አይዞሽ አይዞሽ። Vous venez de où? Vous De la Chaux-de-Fonds, Neuchâtel. Je viens de Neuchâtel. ከኔ አካባቢ ነው የመጣችው። ከላይ ከላይ ከneuchâtel አዎ። በቃ ነገ ደግሞ አስታውሰኝ። እንካ ባለ ቤት እንትን የት ነው? ክተት እዛ። በቃ ተዘጋጃለህ። ቶሎ አፍላ ውጣ፣ አፍላ ውጣ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነው ቶሎ